በነገራችን ላይ ህይወት በቻሌንጅ የተሞላች ነች። ፍቃደኞች ከሆናችሁ ይህንን መልእክት በጣም ለምትወዷቸው ሰዎች ሁሉ ላኩላቸው። ኮሜንት ላይ ገብታችሁ አሜን ብላችሁ ተቀበሉ። ይሄ አሁን የምንኖረው ህይወት በቻሌንጅ የተሞላ ህይወት ነው። ምን ማለት ፈልጌ ነው? እናንተ አይኖቻችሁን በእግዚአብሔር ላይ አድርጋችሁ በምትኖሩበት ጊዜ በእናንተ ህይወት ላይ ትልቁ እግዚአብሔር ብቻ ነው ብላችሁ እየኖራችሁ፣ ነገር ግን ደግሞ የተለያዩ አይነት ቻሌንጆች በህይወታችሁ ውስጥ ያጋጥማችኋል። በህይወታችሁ ውስጥ ለምሳሌ ትልቅ ህመም ሲመጣ አይኖቻችሁን ከእግዚአብሔር ላይ እንድታነሱ ያደርጋችኋል። ትልቅ የሆነ ኪሳራ በህይወታችሁ ላይ ሲያጋጥማችሁ አይኖቻችሁን ከእግዚአብሔር ላይ እንድታነሱ ያደርጋችኋል። በፊት ብርቱ ጴንጤ ነኝ ስትሉ የነበራችሁ እምነት ምን ያክል ነው ስትባል፣ ምን ያክል በእግዚአብሔር ታምናለህ ስትባል፣ በፊት ቻሌንጁ በሌለበት ጊዜ፣ በሽታው ሁኔታው ምናምን በሌለበት ጊዜ ላይ አማኝ ነኝ እኔ እምነት አለኝ ብላችሁ ስትፎክሩ የነበራችሁ ሰዎች ልክ አደገኛ በሽታ በህይወታችሁ ላይ ሲመጣ፣ አደገኛ ቻሌንጆች ሲመጡ፣ አደገኛ የሆነ ኪሳራዎች በህይወታችሁ ላይ ሲያጋጥማችሁ በእግዚአብሔር ላይ ትተማመናላችሁ ሲባል እምነታችሁ በጣም የወረደ ነው። ምክንያቱም ያ የተለያዩ የመጡባችሁ ቻሌንጆች በፊት ለፊታችሁ ላይ ተራራ ስለሚሆንባችሁ፣ እግዚአብሔርን ስለሚጋርድባችሁ፣ እግዚአብሔርን ስለሚደብቅባችሁ። እኔ ግን እንዲላችሁ ፈልጋለሁ። ምንድነው ህይወታችሁ እያላችሁ ያለው? አሁን እየኖራችሁ ያላችሁት ህይወት ሁኔታው ምን እያላችሁ ነው? እኔ ግን እንዲላችኋለሁ፣ ከሁኔታዎች ሁሉ ላይ አይኖቻችሁን አንሱና ሁሉን ሊያደርግና ሊሰራው በሚችለው በእግዚአብሔር ላይ እንድታረጉ ጋብዛችኋለሁ። ዳዊት አይኖቼን ወደ ተራራዎች ሁሉ አቀናው፣ ረዳቴ ከወዴት ይምጣ? ለካስ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እንዳለ ዳዊት። ከሁኔታዎች ሁሉ አንሱና ከፊት ለፊቶቻችሁ ተራራ ሆኖ እግዚአብሔርን እንዳታዩት፣ እግዚአብሔርን እንዳትመለከቱት የደበቃችሁን ሁሉ ተውትና በኃይል በብርታት እንድትነሱ፣ ጠላቶቻችሁን ሁሉ እንድትቃወሙ፣ ሁሉን ማድረግና ሁሉን ሊያደርግ ስልጣን ያለው ሁሉን ሊያደርግ ወደ ተቻለው ወደ እግዚአብሔር አይኖቻችሁን ልቦቻችሁን እንድታቀኑ ፈልጋለሁ። ከሁኔታዎች በላይ እግዚአብሔርን እንድትመለከቱ ፈልጋለሁ። ካስጨነቃችሁና ከከበዳችሁ ነገር በላይ እግዚአብሔርን እንድታምኑ ፈልጋለሁ። እናንተን ሊያሰቃይና ተስፋ ሊያስቆርጣችሁ እግዚአብሔርን እንዳትመለከቱ ተራራ ሊሆንባችሁ ከፈለገው የትኛውም ነገር ሁሉ አብልጣችሁ አርቃችሁ እግዚአብሔርን እንድትመለከቱት እጋብዛችኋለሁ። እንዲህ ልጸልይላችሁ። ከፊት ለፊታችሁ ላይ የቆመ የትኛውም የጠላት ኃይል፣ የትኛውም የጠላት ጉልበት እግዚአብሔርን እንዳትመለከቱት ተራራ የሆነባችሁ፣ በተለያየ አይነት አቅጣጫ ተራራ ሆኖ ከፊት ለፊታችሁ የቆመ በጌታ በኢየሱስ ክርስቶስ ስም የትኛውም ግርዶሽ ከፊት ለፊታችሁ እንዲነሳ በኢየሱስ ስም ጸልያለሁ። ሰንሰለቶች ይበጠሱ፣ ተራሮች ሁሉ ደልዳላ ሜዳ ይሁኑ። የገዛችሁንና የተቤዣችሁን አምላካችሁ እግዚአብሔርን መመልከት ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም ብዬ ጸለይኩላችሁ። አሜን። ለማን ይሁን? አሜን ብሎ ለተቀበለ ሰው ሁሉ በጌታ በኢየሱስ ስም ይሁንለት። ተባረኩልኝ።